እርሻ ልሞክር ነው እንግዲህ ግረ መንገዳችንን። አልሆነም። ቆይ ያዘው። ሰላም ሰዎች፣ በዚህ ቪዲዮ ወደ ደብረ ሊባኖስ ገዳም በሳይክል ጉዞ የምናደርግ ይሆናል። ባለፈው ወደ ኬንያ እሄዳለሁ ብዬ ቃል ገብቼ ነበር። ያው 1000 እስክንገባ እየጠበቅኩኝ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ለጉዞ እንዲሆነኝ ፔፕሲ ይዣለሁ። ያው ወደዚህ ቀይረዋለሁ። መንገዱ ትንሽ አስቸጋሪ ነው። ቀኑ ፀሐያማ ነው። ደስ ይላል። ጥሩ ጊዜ ይኖረናል። አብራችሁን ቆዩ። አንድ የሚሞላው መስሎኝ ነበር። ጭራሽ እታችን ያለው ሁለተኛውን እንቅዳ። አሁንም አልሞላም፣ ግን ያው ይበቃል። ትንሽ ነው የሚሞላው። እሺ ሰዎች፣ ወደ ደብረ ሊባኖስ 2 ሰዓት ይፈጅብናል ደርሶ ለመመለስ። ዋና መስመር ነው። ይሄንን ጎንደርን የሚያገናኝ ዋና መስመር ላይ ነው ያለው። ሁለቱን ከመውረዴ በፊት ማለት ነው ሰዎች፣ አንድ የሚገርም ቦታ ይሆን እዛች ጋር ትንሽ አረፍ ብለን ታዩት አላችሁ። አይሆፕ እንግዲህ መግባት ምናምን የሚከለከል አይመስለኝም፣ ምክንያቱም አጥር የለውም፣ ጥበቃም ያለው አይመስልም። እኛ ግን ገባ ብለን ዲቱር አድርገን ቦታዋን አይተናት ምናምን ኦኬ። ድንጋይ ምናምን እስቲ እዛ ጋር ደግሞ አንድ ገበሬ አለ። ምን እያደረገ እንደሆነ እንጠይቀው። እያረሰ ነው ኦፍ ኮርስ። እዚህ ጋር የድንጋይ ወፍጮ አለ። ድንጋይ ነው የሚፈጨው። ዝም ብዬ ነው የገባሁት። Donkey, how are you?
ሰላም ነው ጋሽ ላግዝ እኔ እንኳን እርሻ ልሞክር ነው እንግዲህ ግራ መንገዳችን ላግዞታ ጋሽ አድርገኝ ችግር አለ ታዲያ እሺ እቺን ያዙልኝ እሺ እንደዚህ ያዛት ችግር የለም ምንድነው ማረጋው ልምታው አሙታው ግድ የለም አው ሁሉ ሱዋን ጉቼ በለው ጆሮ ጉቼ በለው በጣም ከባድ ነው ግን አዎ ወደዛ ይዞር ወደዚህ ስትዞር ነው እንጂ ወደዛ እየሄደ ነው ርቋል አልወደም ቆይ ኦ ያዘው ኦ ባለው ልቀቀው ቆይ ተው ማራቻ ስፋጭ ይቆርጣል ስፋጭ እግርህን ቶ ቆይ በጣም ነው የሚከብደው ጋሽ ይከብዳል እኮ ወይኔ ጫማዬ ነው ወይኔ አረ እግርህን አግዞት ብዬ ነው ከዛ የመጣሁት አይደለ አዎ አላገዝኩም ኧረ ችግር የለም በርቱ በጣም ነው የሚከብደው ግን ይከብዳል አይ ኧረ በስመ አብ ችግር የለም እኮ ኧረ በጣም ነው የሚከብደው ልምድ ነው እንጂ እኮ አይከብድም ነው እኛ ስለለመድነው እምቢ አለ ይኸውልህ እኛ ስለለመድነው አውቅም ልምድ ያስፈልጋል እንዴ አሁን እስከ ስንት ሰዓት ያርሳሉ አይ እሺ ተጨረስኩ ለቃቸዋለሁ ሰሞኑን ሳርቶ ነው ቆዩ ይሁን በጣም ይከብዳል ጋሽ ኧረ እኛ ለምደነዋል ችግር የለውም በርቱ እንግዲህ እሺ በሉ ያው ኧረ ችግር የለም አመሰግናለሁ ኧረ ችግር የለም ዋው ቀላል መስሎኝ ነበረ ማረሱ በጣም ነው የሚከብደው ትንሽ አረፍት አድርገን ዋችን ሳይክላችን የሚችልና ዋችን እንጠጣለን ፔፕሲ ከዚህ በኋላ አንድ ቁልቁለት ነው ወደ መንገዳችን እንግባ ኦኬ የጉር ወንዝ ይባላል ይሄ ወንዝ ያገቷል ቶሎ ይሩጣል ችግር የለም ምንም ማለት ነው ሌላ ጊዜ ስንት ነው 25 ሁለት ጭኝ ትንሽ እዛች አደባባይ እንትን ነው ገረስ ስመለስ ኧረ ጊዜ ታክሲ አይደለም እኮ ይጠብቅም ለስማ ድሮ ይኸውልህ ሁለቱ አንድ ነበር ያው ጊዜውም እየሳሳ ሄደ እኮ ምን እንደደረሰ ሁለቱ አንድ ነበር እንኪ ናት ወደቀ እንኩ ቅጥነቷ በስመ አብ ቅጥነቷ
ደብረ ሊባኖስ ከባድ ቁልቁለት። ይህንን ከመውረድ ዳገት መውጣት ይቀላል። ሰዎች እዛ ጋር ዶሮ አለች። ያቺ ምን ያህል ጠመዝማዛ እንደሆነ ገደል ትባላለች ሰፈር። የገዳሙ ናት። ሰዎች ደብረ ሊባኖስ ገዳም ይህንን ይመስላል። የሆነች ቦታ ልፈልግና ሞያችንን እንበላለን፣ ወደ ፊቼ እንመለሳለን ማለት ነው። ቼትና ሳይክል ሰብስክራይብ አድርጉ በላቸው። ጨረስኩ አባ። ሌላ ጊዜ አያምርም ገደሉ? ትንሽ ዳገት ነው የቀረኝ። እሷን ጨርሼ መንዳት ጀምራለሁ። I'm enjoying my life. ሰላም ጉሙሽ አሺ አባት አሺ ወይ ሸኝ አለኝ። አልፈልግም አልኩት። ያው ቻሌንጅ ላይ ስለሆንኩ መጨረስ አለብኝ። ዳገቱ አልቋል።
አሁንም ቢሆን ትንሽ ዳገት አለ፣ ግን ያው ከዚህ በኋላ ብዙም አይከብድም። ሜዳም ነው። እየነዳሁ እወጣለሁ። ተራራው ነው ሲያምር ጫካ ነው። ብቻዬን ነው ያለሁት። ፔፕሲ ዳገት ይላል ተጀመሪውም ይላል። ዳገቱ ላይ እኔስ ደከመኝ። እዚህ ትንሽ አረፍ ልበል ሰዎች። ደክሞኛል። አይ ኒድ ቱ ሬስት ሰምዌር። እዛ ጋር ትንሽ ቁጭ ልበል፣ ውሃ ልጠጣ። እና ይኸውላችሁ ይሄ ሽንት ቤት ነው። ከጎጃም የሚመጣ መኪና እዚህ አካባቢ ይቆምና ከአዲስ አበባ የሚመጣ መኪና እዚህ አካባቢ ይቆምና ሽንት ቤት እዚህ ይጠቀማሉ ማለት ነው። አሪፍ ቦታ ነው። እኛ ግን አሁን ውሃና ካፕቺኖ ካሽን እናደርጋለን። ወደ ፊቼ ሰላሌ ጉዟችንን እንቀጥላለን። አድካሚ ነው በጣም። ሳይክሌ እኔና ሳይክሌ ኬንያ እንሄድባታለን። 1000 አስገቡኝ። ሰብስክራይብ ቻሌንጅ ሰጥቻችኋለሁ። ይህንን ነገር ደግሞ የት አጋም ይባላል። ፈላ እያለን እንበላው ነበር። ፍሬውን አያችሁት? ይጣፍጣል። ግን ያው አሁን ብስኩትና ውሃ ስላለኝ ብስኩትና ውሃዬን ነው። ኦኬ እችትና ሳይክሌ ሰላም ነው ወይ? ሰላም። ሙዝ ስንት ነው? ሙዝ 5። ኧረ አይቀንስም። ኧረ ተው ቆንጆ ነው አይተሽ። የት ሀገር ሙዝ ነው? ገዳ በጣም ቆንጆ ነች። በጣም ማንጎስ ማንጎ 25 ብር። ደህና ዋሉ። ሌላ ጊዜ
ትንሽ እረፍት አድርጌ ጉዟችንን እንቀጥላለን። ከ10 ደቂቃ እረፍት በኋላ ወደ መንገድ ተመልሰናል። ዶንኪ ዞር በይ ዶንኪ በረት ማለትም በረት ተቆሱ እንደ ሰቃጨ የተቆሱ እድ በቃ ሲቲ ደረደ አንበሳ እረረ እድ በቃ አንበሳ ቻው ነጋዴ መንገድ ላይ ህፃናቶች ተከተሉ። ከረሜላ ምናምን ቢይዝ ጥሩ ነበር። ይቼ ደርሻለሁ። በጣም አድካሚ ነበረ ጉዞዬ። አሎ ነዳ መልካም ጊዜ። እንግዲህ ሰብስክራይብ አድርጉ። 1000 እንደገባን ወደ ኬንያ እንሄዳለን። እኔ ወደ ቤት እየደረስኩኝ ነው። አሁን በሌላ ቪዲዮ እንገናኛለን።